ጉላው ነኝ። ብርሃኑ ነጋ ትምህርት ሚኒስቴርን መምራት አልቻለም የምትሉ ኮሜንት ሴክሽን ላይ የገባችሁ ስልጣኑን መልቀቅ አለባችሁ እያላችሁ ጻፉልኝ። ይህንን ሐሳብ እየሰጠው ያለሁት እንደ ጠበቃ ሳይሆን እንደ አንድ ዜጋ ሐሳብን በነጻነት የመግለጽ መብትን ተጠቅሜ ነው። እንግዲህ ሁላችንም እንደምንረዳው አንድን ተቋም የሚመራ ሰው ለተቋሙ ውጤታማነት መስራት እንዳለበትና ተቋሙ ውጤታማ ከሆነ ሊሸለም፣ ተቋሙ ከወደቀ ደግሞ ሊጠየቅ እንደሚገባ እንረዳለን። ይህ ተጠያቂነት ታዲያ የፍትሐ ብሔር ላይሆን ይችላል፣ የወንጀል ላይሆን ይችላል። ነገር ግን አስተዳደራዊ ኃላፊነት ላይ ያለ ሰው ተቋሙን ውጤታማ ካላደረገ ተጠያቂ ሆኖ ኃላፊነቱን መልቀቅ ወይም ደግሞ ከስልጣኑ መውረድ አለበት። የአንድ ትምህርት ሚኒስቴር ኃላፊነት ተማሪዎችን ለቁም ነገር ማብቃት፣ ፈተናዎችን አልፈው ማስመረቅ፣ ውጤታማ ማድረግ እንደሆነ ይታወቃል። ይሄንን ስል ፈተናው ለምን ከበደ አይደለም፣ ኩረጃንም የማበረታታ ሰው አይደለም። ነገር ግን የሚደረገው ሁሉ ተደርጎ ውጤታማ አድርጎ የትኛውንም ፈተና አልፎ ዩኒቨርሲቲ የሚገቡ ተማሪዎችን ማፍራት ካልቻለ የትምህርት ሚኒስቴር መስሪያ ቤቱን መምራት አልቻለም ሊባል ይችላል። ስለዚህ ይሄ ነገር ተጠያቂነትን ሊያስከትልና ከስልጣኑ ሊወርድ ይገባል ባይ ነኝ። ሐሳባችሁን አስቀምጡልኝ። ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። አመሰግናለሁ።